ሰላም ማህሌት ነኝ ከብራይት ፊውቸር። ስለዚህ በዚህ ቻናል ውስጥ ከ9ኛ እስከ 12ኛ ክፍል ያሉትን የፊዚክስ ኮንሴፕቶች በቀላል መንገድ አብረን የምናይ ይሆናል። ዛሬ ከ9ኛ ክፍል ፊዚክስ ኮንሴፕት የምንጀምር ሲሆን ከዩኒት 1 እንጀምራለን። ዩኒት 1 is about physics in the human society። ስለዚህ በዚህ ዩኒት ውስጥ ከቨር የምናደርጋቸው ሰብ ቶፒኮች አሉ። እነሱም የመጀመሪያው ዲፊኒሽን ኤንድ ኔቸር ኦፍ ፊዚክስ ነው። በዚህ ሰብ ቶፒክ ውስጥ ስለ ፊዚክስ ምንነትና አፈጣጠር የምናይ ይሆናል። ሁለተኛው ብራንች ኦፍ ፊዚክስ ነው። ስለ ፊዚክስ ብራንቾች የምንመለከት ይሆናል። ሶስተኛው ሪሌትድ ፊልድስ ቱ ፊዚክስ ነው። ከፊዚክስ ጋር ሪሌት የሚያደርጉ የተለያዩ ፊልዶችን አብረን ለመጨረሻው ሰብ ቶፒክ ደግሞ ሂስቶሪካል ኢሹስ ኤንድ ኮንትሪቢዩተርስ በፊዚክስ ውስጥ ትልቅ ሚና ያላቸውን ሳይንቲስቶች እነሱ የምንመለከት ይሆናል ማለት ነው። ስለዚህ የመጀመሪያው ሰብ ቶፒካችን የሚሆን በዚህም ሰብ ቶፒክ ውስጥ at the end of this section you should be able to define physics in different ways። ስለዚህ ይህን ሰብ ቶፒክ ከተማራችሁ በኋላ ፊዚክስን በተለያየ መንገድ ዲፋይን ታደርጋላችሁ ማለት ነው። አሁን ወደ ትምህርቱ እንጀምራለን። The word physics is thought to have come from the Greek word physis meaning nature። ስለዚህ ፊዚክስ የሚለው ቃል ፊዘስ ከሚባለው ከግሪክ ወርድ የመጣ ሲሆን ሚኒንጉም ደግሞ ምንድነው? ኔቸር ወይም ተፈጥሮ ማለት ነው። ሌላኛው ፊዚክስ is a branch of natural science aimed at describing the fundamental aspects of our universe። ስለዚህ ፊዚክስ ከናቹራል ሳይንስ ብራንች ውስጥ አንዱ ሆኖ የሱም ዓላማ ምንድነው? በእኛ ዩኒቨርስ ውስጥ ያሉትን አስፈላጊ አስፔክቶች ወይም ክንውኖችን ማስረዳት ወይም ዲስክራይብ ማድረግ ነው ማለት ነው። ሌላኛው ምንድነው? In simple terms, physics attempts to describe the basic mechanism that make our universe behave the way it does። እንግዲህ በአጭር ቃል ፊዚክስ ምንድነው ዓላማው፣ ስለምንድነው የሚሰራው ካለን ቀደም እንዳልኩት በእኛ ዩኒቨርስ ውስጥ ያሉትን ቤዚክ ሜካኒዝሞች ዲስክራይብ ለማድረግ የሚጥር ኮንሴፕት ነው። Studying physics helps you understand concepts, relationships, principles and the laws of nature። ስለዚህ ፊዚክስ ምንድነው የሚጠቅመን ካለን ፊዚክስን ማጥናት የሚጠቅመን በተፈጥሮ ወይም በኔቸር ውስጥ ያሉትን የተለያዩ ኮንሴፕቶች፣ ሪሌሽንሺፖች፣ ፕሪንሲፕሎች ወይም ደግሞ ሎዎች ወይም ህግን ለመረዳት ይጠቅመናል ማለት ነው። ሌላኛ ነገር ምንድነው? a person who studies physics is called physicist። ስለ ፊዚክስ የሚያጠና ሰው ምንድነው የምንለው? ፊዚስት እንለዋለን። ሌላኛው ስለ አፕሊኬሽን ኦፍ ፊዚክስ ነው። እንግዲህ ፊዚክስን በተለያዩ ኦፖርቹኒቲ ወይም ኬሪየር ኦፖርቹኒቲ ላይ እንጠቀመዋለን። Studying physics has various career opportunity. For example, ለምሳሌ ካየን the field of transportation ላይ ፊዚክስን አፕላይ እናደርገዋለን። ሁለተኛ the field of aviation and space science በጠፈር ሳይንስ ውስጥ አፕላይ እናደርገዋለን። the field of medicine ሕክምና ላይ the field of forensic and military science በሚሊታሪ ሰርቪስ ውስጥም አፕላይ እናደርገዋለን ፊዚክስን። እና the field of meteorology and meteorology እኚህ ሁለቱ ፕሮናውንሴሽናቸው ይመሳሰላል ግን የተለያዩ ኮንሴፕቶች ናቸው። ልዩነታቸውን ስንመለከት የመጀመሪያ ሜትሮሎጂ የሚያጠናው ምንድነው? it is the study of atmosphere አይደል? ስለ አትሞስፌር የሚያጠና ሳይንስ ነው ሜትሮሎጂ። ግን የሁለተኛው ሜትሮሎጂ it is the study of measurement ልኬትን የሚለካ ሳይንስ ነው ወይም ደግሞ ስለ ልኬት የሚያጠና ሳይንስ ልንለው እንችላለን። ስለዚህ እዚህ ሁሉ ቦታ ውስጥ እኚህ ብቻ አይደሉም፣ ብዙዎች አሉ። ጥቂቱን ለመጥቀስ ያህል ነው። ስለዚህ እኚህ ሁሉ ኬሪየር ኦፖርቹኒቲ ውስጥ ፊዚክስን ማጥናት በጣም ይጠቅመናል ማለት ነው። የመጀመሪያው ሰብ ቶፒክ ይሄንን ይመስላል። በቀጣይ የምንማማረው ስለ ብራንች ኦፍ ፊዚክስ ነው። እስከዚህ ድረስ ስለተከታተላችሁኝ አመሰግናለሁ። ቪዲዮ ይጠቅማል ብላችሁ ካሰባችሁ ላይክ አድርጉ። ያልገባችሁን ነገር ደግሞ ኮሜንት ላይ ጻፉልኝ፣ ለመመለስ ሁሌም ዝግጁ ነኝ። እና ደግሞ
ቻናሉን ሰብስክራይብ በማድረግ አበረታቱ ላለው እስከዚህ ሰዓት ስለተከታተላችሁኝ በጣም አመሰግናለሁ። ቻው